ከዜናዎቹም ጋር ዮሐንስ ኃይሉ አብራችሁ ቆይታ አደርጋለሁ። አብራችሁኑ ነው። ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ያለ ማስጠንቀቂያ ከስራ ማሰናበት ይቻላል ተባለ። ከእረፍትና ልዩ ልዩ ፍቃዶች ውጪ ለ5 ተከታታይ ቀናትና ከዚያ በላይ የቀረ ሰራተኛን ማስጠንቀቂያ መስጠት ሳያስፈልግ የስራ ውልን ማቋረጥ የሚያስችል አዲስ የህግ ትርጉም ተሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በሰበር መዝገብ ቁጥር 249795 ላይ አንድ ሰራተኛ በተከታታይ ከ5 ቀናት በላይ ከስራ ከቀረ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራ ውልን ማቋረጥ እንደማይችል ጠቅሶ የህግ ትርጉም ሰጥቶ ነበር። ሆኖም ሰበር ሰሚ ችሎቱ አሁን ላይ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ ከስራ ማሰናበት የለበትም የሚለውን የህግ ትርጉም ሽሮታል። በምትኩ ከእረፍቶችና ልዩ ልዩ ፍቃዶች ውጪ አንድ ሰራተኛ ለ5 ተከታታይ የስራ ቀናት ከዚያ በላይ ለሆነ ጊዜ ከስራ ከቀረ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ የስራ ውሉን ማቋረጥ ይቻላል በሚል ትርጉም ተሰጥቷል። ቦርዱ በአፈጻጸም ችግር ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች 22 የምርጫ ጣቢያዎችን መዝጋቱን አስታወቀ። ቦርዱ አንዳንድ የመንግስት አካላት ዜጎችን አስገዳጅ የሆነ የመራጮች ምዝገባ እንዲያደርጉ በሚመለከት መግለጫ ወጥቶ ነበር ያሉት የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ሲሆኑ ከመራጮች ምዝገባ ጋር በተያያዘ አንዳንድ የመንግስት አካላት ዜጎች ለምርጫ እንዲመዘገቡ የማስገደድ እንቅስቃሴ ሲያደርጉም እንደነበር ገልጸዋል። በተለይም ሰዎቹ ከመንግስት የተላኩ በመሆናቸው አንዳንዶች ነገ ምን ይመጣብኛል፣ የስራ ቦታዬ እጣፋንታው ምን ይሆናል ብለው በመፍራት የምርጫ ምዝገባ ያከናወኑ አሉ ብለዋል። በአንዳንድ መስሪያ ቤቶች ውስጥ ደግሞ ሰራተኞች የምርጫ ምዝገባ እንዲያደርጉ ካልሆነ ደሞዝ እንደማያገኙ ከስራም እንደሚባረሩ ሲነገራቸው እንደነበርም ቅሬታ ቀርቦ ነበር። ቦርዱ የራሱን ሞኒተሪንግ ቡድን በማቋቋም ሄዶ ክትትል ማድረጉንና ከዛ ክትትል ባገኛቸው ውጤቶች አንዳንዶቹ ምርጫ ከአፈጻጸም ችግሮች የገጠማቸውን አግኝቶ ጣቢያዎቹን እስከ መዝጋት ደርሷል ሲሉ ገልጸዋል። መግለጫው ከወጣ በኋላ የተቆጠበ እንቅስቃሴ ያደረጉ ክልሎች የነበሩ ሲሆን በዚህ ደረጃ ቦርዱ ባገኛቸው ማስጠንቀቂያ በመስጠት ከእርምጃቸው እንዲታቀቡ በማድረግም ሲፈጽም ቆይቷል ሲሉ አስረድተዋል። ከዚህ ጋር በተያያዘ ቦርዱ በአፈጻጸም ችግር ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች 22 የምርጫ ጣቢያዎችን መዝጋቱን አስታውቀዋል። የተዘጉት የምርጫ ጣቢያዎችን በኦሮሚያ ክልል 12፣ በሶማሌ ክልል 6፣ በሲዳማ ክልል 2፣ በአማራ ክልል 1፣ በሐረሪ 1 ምርጫ ጣቢያዎች መዘጋታቸውን ገልጸዋል። በሌላ በኩል ሰባተኛው ጠቅላላ ምርጫ በ614 ምርጫ ክልሎች ላይ እንደሚካሄድም ሰብሳቢዋ ገልጸዋል። ሲቪን የሚተካ አዲስ የቅጥር ስልት ውጤት ይፋ ተደረገ። ኤለን መስክ በቅጥር ሂደት ውስጥ የስራ ልምድ መግለጫና የማመልከቻ ደብዳቤ እንዲቀሩ ማድረጉን ገልጿል። በምትኩ አመልካቾች በቴክኒክ ስራዎቻቸው ላይ ያተኮሩ 3 ነጥቦችን ብቻም እንዲያቀርቡ ጠይቋል። ይህ የቅጥር ዘመቻ ቴስላ በህዋ ላይ የሰው ሰራሽ አስተውሎት አንጎል ለመገንባትና ከፍተኛ መጠን ያላቸውን የኤአይ ቺፖችን ለማምረት ከነደፈው የዶጅ 3 ፕሮጀክት ጋር የተያያዘ ነው። መስክ በኤክስ ገጹ ባሰፈረው መልእክት በአመልካቾች ከተለመደው የማመልከቻ ቅጽ ይልቅ እስካሁን የፈቷቸውን 3 በጣም ፈታኝ ችግሮችን በዝርዝር በኢሜል እንዲልኩለት ጠይቋል። መስክ ከዚህ ቀደም ሰራተኞች የቅርብ ጊዜ ስራዎቻቸውን በነጥቦች ዘርዝረው እንዲልኩ በማዘዝ ተመሳሳይ አካሄድን ተጠቅሟል። በወቅቱ ምላሽ የማይሰጡ ሰራተኞች ስራቸውን በገዛ ፈቃዳቸው እንደለቀቁ እንደሚቆጠሩም አስጠንቅቆ ነበር። ይህ እርምጃ የኤአይ መሳሪያዎች የስራ ልምድ መግለጫዎችን ለማዘጋጀት ቀላል እያደረጓቸው በመምጣታቸው አመልካቾች ያላቸውን ችግር የመፍታት ብቃት በቀጥታ ለመመዘን የታለመ ለውጥ እንደሆነ ተገልጿል። አድማጮቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ዩክሬን 25000 ሮቦቶችን ወደ ጦር ግንባር ላሰማራ ነው አለች። በሩሲያና በዩክሬን መካከል እየተካሄደ ባለው ጦርነት ውስጥ ትልቅ ለውጥ ሊያመጣ የሚችል አዲስ እቅድ ይፋ ሆኗል። የዩክሬን መከላከያ ሚኒስቴር እንዳስታወቀው ሀገሪቱ በዚህ ዓመት የመጀመሪያ አጋማሽ ላይ በግንባር ቀደምነት የሚዋጉ ወታደሮቿን በ25000 ሰው አልባ የምድር ላይ ሮቦቶች ለመተካት አቅዳለች። ይህ ታላቅ የቴክኖሎጂ ሽግግር በጦር ሜዳ ላይ የሚደርሰውን የሰው ሕይወት መጥፋት በከፍተኛ ደረጃም ለመቀነስ ያለመ ነው።
ሮቦቶቹ በተለይም ከፍተኛ አደጋ ባለባቸው የውጊያ ቀጠናዎች ላይም እንዲሰማሩ ይደረጋል። እነዚህ ሰው አልባ መሳሪያዎች ጠላትን ከመመከት ባለፈ የቁስለኞችን ስምሪት በማመቻቸትና ስንቅ በማጓጓዝ ረገድ ትልቅ ሚና እንደሚጫወቱ ገልጿል። መንግስት ይህንን ውሳኔ ያሳለፈው የወታደሮችን ደህንነት ለመጠበቅና የጦርነቱን ሂደት በቴክኖሎጂ የበላይነት ለመምራት ባለው ጽኑ ፍላጎት ነው። ዩክሬን ይህንን ግዙፍ የሮቦት ሰራዊት በቅርቡ ወደ ስራ በማስገባት በዓለም የጦርነት ታሪክ ውስጥ አዲስ ምዕራፍም ለመክፈት እየተዘጋጀች ትገኛለች። ይህ እርምጃ በዓለም አቀፍ ወታደራዊ ተንታኞች ዘንድም ከፍተኛ ትኩረት የሳበ ሲሆን የሰውን ልጅ በሮቦቶች የመተካት ሂደቱ የጦርነቱን መልክ እንዴት ሊቀይረው እንደሚችልም በጉጉት እየተጠበቀ ነው። በህንድ የጨርቃ ጨርቅ ፋብሪካዎች ሰራተኞች ሮቦቶችን ለማሰልጠን ካሜራ ታጥቀው ስራ ላይ መሆናቸው መነጋገሪያ ሆነ። በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ያሉ ተንቀሳቃሽ ምስሎች በህንድ የጨርቃ ጨርቅ ፋብሪካዎች ውስጥ የሚሰሩ ሰራተኞች በራሳቸው ላይ ትንንሽ ካሜራዎችን በመቅጠም ስራቸውን ሲያከናውኑ ያሳያሉ። ይህ ክስተት በቴክኖሎጂ ዘርፍ ትልቅ ክርክር የቀሰቀሰ ሲሆን ሰራተኞች የገዛ ራሳቸውን ተተኪ ሮቦቶችን እያሰለጠኑ የሚል ስጋትን ፈጥሯል። የተለያዩ ዘገባዎች እንደሚጠቁሙት ካሜራዎቹ የሰራተኞቹን እያንዳንዱን የእጅ እንቅስቃሴና የአሰራር ጥበብ በጥራት ለመቅረጽም የሚያገለግሉ ናቸው። ይህ የተቀረጸ ምስል ወይም ዳታ ሰው ሰራሽ አስተውሎት የታጠቁ ሮቦቶች የሰውን ልጅ ጥቃቅን የእጅ ስራዎችን በከፍተኛ ጥራት እንዲለማመዱና እንዲኮርጁ ለማሰልጠን ይውላል ተብሎ ይታመናል። የቴክኖሎጂ ባለሙያዎች እንደሚሉት የሰውን ልጅ እንቅስቃሴ መቅረጽ ማሽኖች ውስብስብ የሆኑ አካላዊ ስራዎችን እንዲማሩ ለማድረግ